በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? አሜን። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እንኳን ለፍልሰታ ጾም በሰላም አደረሳችሁ። እንግዲህ የእግዚአብሔር ቤተሰቦች ትምህርቴን ለመጀመር ያክል እኛ ወጣቶች ወይ ደግሞ ምዕመናን በዚህ በፍልሰታ ጾም ውስጥ ለ15 ቀን እንጾማለን፣ እንሰግዳለን፣ ራሳችንን ከኃጢአትም እንጠብቃለን። ይህን ሁሉ የምናደርገው ደግሞ የሆነ ውጤት ለማግኘት ነውና ይህንን ካላደረግን ብዙ ጊዜ ችግር ውስጥ ስለምንገባ ከዚህ ጋር የተያዙ ነገሮችን አንዳንድ ነገሮችን እንናገራለን ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ልክ ጾሙን ስንጀምር አካባቢ ፈተናው ይበዛልና ጸሎቱን ትተን የተለያየ ፈተና ውስጥ እንገባለን። ስልካችንን እነካካለን። እግዚአብሔር ፊት መቆም ያቅተናል። የተለያየ ወሬ ውስጥ፣ የተለያየ ጨዋታ ውስጥ እንገባለን። የተለያየ ቀልዶች ውስጥ እንገባለን። ወደ ጸሎቱ ግን ዞር ማለት ያቅተናል። ምክንያቱም ጠላት ሰይጣን በዚህ የምናገኘውን በረከት ሊያሳጣን ስለሚፈልግ። በዛሬው ቪዲዮአችን ወጣቶች ወይም ደግሞ ምዕመናን በአጋንንት ፈተና ተፈትነን የምንወጣባቸውን 10 መንገዶች ደግሞ 10 ምክሮችን ይዤላቸው መጥቻለሁ። እስከ መጨረሻው ድረስ ተከታተሉ ይዘን በእግዚአብሔር ስም ልጠይቃችኋለሁ። እርግጠኛ ነኝ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ የመጀመሪያው ስልክን መንፈሳዊ ሙድ ላይ ማድረግ ነው፣ ወይ ደግሞ ስፒሪቹዋል ሙድ ላይ ማድረግ ነው ማለት ነው። መጀመሪያ ስልካችን ማህበራዊ ሚዲያ ነው ማለት ነው። ማህበራዊ ሚዲያውን ስንይዝ እነ ቲክቶክ እነ ዩቱብ ወይ ደግሞ ፌስቡክን እንጠቀማለን። ልክ ስልካችን ስፒሪቹዋል ሙድ ላይ ካላደረግን ኖቲፊኬሽን ይመጣል። ያ ኖቲፊኬሽን ሲመጣ ደግሞ ለጸሎት የተነሳነውን ትተን ያንን ኖቲፊኬሽን ለማየት ወደ ቪዲዮ ወይ ደግሞ ወደ ሚዲያው ወደ ቲክቶክ እንሄዳለን ማለት ነው። ይሄ ደግሞ ትልቁ አጋንንት የሚጠቀምበት ዋናው ወጥመድ ነው ማለት ነው። ጠየቃችሁን እኛ የመጣ ነው ለጾም ለስግደት ስለሆነ ሌላ መንፈሳዊ ነገር ለመከታተል ስለሆነ ስልካችን ላይ ማድረግ ያለብን ነገር ቢኖር መንፈሳዊ ስፒሪቹዋል ሙድ ላይ የምናደርገው መዝሙሮችን፣ ግጥሞችን፣ መንፈሳዊ ግጥሞችን ለመንፈሳዊ የሚሆኑ መዝሙሮች አሉ። እነሱን አስቀምጠን መንፈሳዊ መጽሐፎችን ጭነን መዝሙሮቹን እያዳመጥን እነዛ መጽሐፎቹን እያነበብን ጊዜያችንን ማሳለፍ አለብን እንጂ ወደ ቲክቶኩ ገብተን ወደ ዩቱቡ ገብተን ጊዜያችን የጸሎታችን ጊዜ ልናስተጓጉል አይገባም። የህይወት ስንቅ የሆነ ጸሎት ላይ አለመደራደር ነው ማለት ነው። ይህንን ስል መጀመሪያ ሰይጣን የሚሰርቀን ጸሎታችን ነው ማለት ነው። እንዳንጸልይ መንገዶችን ይከፍትልናል ማለት ነው። ምክንያቱም በአእምሮችን ልቁጭ ብሎ ዛሬ ደክሞሃል፣ ነገ ትጸልያለህ፣ ነገም ቀን እኮ ነው፣ ዛሬ እረፍት ማድረግ አለብህ፣ ደክሞሃል፣ ስትዞር ነው የዋልኩ፣ ስትጾም ነው የዋልኩ ምናምን እያለ ስትሰግድ ነው የዋልኩ እያለ ትንሽ ሰግደን ከሆነ ምክንያቶችን አእምሮችን ላይ አስቀምጦ ያዘናጋናል ማለት ነው። ይህን ደግሞ ልነቃበት ይገባል። ስለን አእምሯችን ላይ ቁጭ ብሎ ነገ ትጸልያለህ ብሎ ሲመክረን ታዲያ ምን ማድረግ አለብን? ብድግ ብለን ተነስተን ውዳሴ ማርያምን አንስተን መዝሙረ ዳዊትን አንስተን የምንፈልገውን የጸሎት መጽሐፍቶችን አንስተን ጸሎታችንን መቀጠል መጀመር አለብን ማለት ነው። ሶስተኛ በየቀኑ ማህሌትና ቅዳሴን መሳተፍ አለብን ማለት ነው። ስለዚህ ጊዜው የጾም ጊዜ ነውና የምንተጋበት ጊዜ ነውና አጋንንትም ያለውን ኃይል ተጠቅሞ እኛን ሊሰብረን የሚፈልግበት ጊዜ ነውና በሌሊት ተነስተን ወደ ቤተክርስቲያን ገስግሰን ቅዳሴ ገብተን ማህሌቱን ቆመን እግዚአብሔርን ልናመሰግንና የቆምንበትን ዓላማ ልንፈጽም ይገባል ማለት ነው። ምክንያቱም ይህንን ስናደርግ እሱ ላይ ጦር እንደመሰካትና ነዳጅ ከአርከፍክፈ እሱን እንደማቃጠል ስለሚቀጠል ያለውን ኃይሉን ተጠቅሞ ሌሊት ተነስተ ማህሌት እንዳትቆም ቅዳሴ እንዳታስቀድስ መንገዶችን ሁሉ ይዘጋጋብሃል ማለት ነው። ስለዚህ አንተ ግን እነዚህን ነገሮች ነግተበት ልትቆምና ልትሄድና ልታስቀድስ ማህሌቱንም ልትቆም ይገባል። ሌሊት ተነስተ ወደ ቤተክርስቲያን በመሄድ ማለት ነው። ይህንን ካላረክ ግን በሱ እጅ ቁጥጥር ውስጥ ትገባና ምንም ማድረግ ያቅትሃል ማለት ነው። ምክንያቱም እሱ ጓደኞቻችን ላይ አድሮ አብሮን የሚኖሩ ሰዎች ላይ አድሮ ወይ ደግሞ ጎረቤቶቻችን ላይ አድሮ ወይ ደግሞ እዛ ሱባኤ የገቡት ሰዎች ላይ አድሮ ወደዛ ወደ ማህሌቱ እንዳንሄድ ወደ ቅዳሴው እንዳንሄድ ያደርገናል ማለት ነው። ስለዚህ እኛ ደግሞ ቶሎ ነቅተንበት ይህንን ነገር መፍትሄ ለመስጠት ወደ
ቅዳሴውና ወደ ማህሌቱ በመግባት የእሱን ሴራ ልንሰብሮ ይገባል ማለት ነው። እዛ ውስጥ ያለው ለሌሎቹ ጸሎት ራሱ እሱን ስለሚያቃጥል እዛ ውስጥ ያለው ዕጣኑ፣ እዛ ውስጥ ያለው ዝማሬው፣ ድምፆቹ፣ ከበሬዎቹ፣ የቄሶቹ ድምፅ በሱ ላይ ትልቅ እሳት ስለሚያመጣ ትልቅ መብረቅ ስለሚሆንበት ያለው ምርጫ እናንተ እንዳትገቡ ማድረግ ስለሆነ ያንን እንደሚያርቁ ስለሚያውቅ ቀድሞውኑ እንዳትገቡ መንገድ ይዘጋባችኋል ማለት ነው። ታዲያ እናንተ ምንድነው ማድረግ አለባችሁ? እምቢ ብላችሁ ጓደኞቻችሁን አስተባብራችሁ አጠገባችሁ ያለውን ሰው እንሂድ ብላችሁ የመንፈሱ ሴራ እንደሆነ ወጥመድ እንደሆነ ነግራችሁ አስተባብራችሁ እዛ ቦታ መሄድ ያስፈልጋል ማለት ነው። ምክንያቱም እዛ ዕጣኑን ሲያሸት፣ እዛ ቅዳሴውን ሲሰማ፣ እዛ ስግደታችሁን ስትሰግዱ ስትቆሙ፣ እዛ የሚጸልዩ ሰዎችን ስሰማ እጅግ በጣም ስለሚቃጠል ከናንተ ይርቃል ማለት ነው። ስለዚህ ከናንተ ላለመራቅ ስል ይህንን ወጥመድ አዘጋጅቶላችሁ እንዳትገቡ ያደርጋል ማለት ነው ከመጀመሪያውም ጀምሮ። አራተኛ ከአእምሮ ጋር ጦርነት መክፈት ነው። ሐሳብንም መቆጣጠር ነው ማለት ነው። ስለዚህ አጋንንት መጀመሪያ የሚያደርገው አእምሯችንን መቆጣጠር ይፈልጋል ማለት ነው። አእምሯችንን የሚቆጣጠረው እንዴት ነው? የተለያየ ክፋት የሆኑ ሐሳቦችን፣ የተለያየ የዝሙት ስራ ሊሆን ይችላል፣ ሌላ ሐሜት ሊሆን ይችላል፣ ሌላ ክፋት የሆኑ ነገሮችን ወደ አእምሯችን አምጥቶ ሐሳባችን ሰብስበን ራሳችን ተቆጣጥረን እንዳንቆም ደግሞ እንዳንጸልይ፣ እንዳንሰግድ ስለሚያደርግ መጀመሪያ ልናስበው የሚገባ ራሳችንን መቆጣጠር መቻል አለብን ማለት ነው። ምክንያቱም አእምሯችን ላይ ቁጭ ብሎ እሱ ሴራ እንደሚያጠምድ ግልጽ አድርገን ልናቆይ ይገባል። ይህንን ስላችሁ እጅግ በጣም በተለያየ መልኩ ነው ራሳችሁን ለመቆጣጠር የሚፈልገው። የተለያየ ሀሳብ ይሰጣችኋል፣ የተለያየ ክፋትን ይሰጣችኋል። ከቤተ ክርስቲያን ከቅዳሴው እንድትወጡ ያደርጋችኋል። ጸበል እንሂድ፣ እንስገድ የሚላቸውን ሰዎች እንድትሸሹ ያደርጋቸዋል። የራሱ ወደሆኑ ሰዎች እንድትቀርቡ ስለሚያደርግ እዚህ ጋር ራሳችሁን ተቆጣጥራችሁ እሱ እንደዚህ አይነት ሀሳቦችን ሲሰጣችሁ አእምሯችሁን ተቆጣጥራችሁ ከሱ ሴራ መውጣት ግዴታ ነው ማለት ነው። ስለዚህ እሱ እንዲህ አይነት ሀሳቦችን ሲያመጣላችሁ መጥፎ ሀሳቦችን፣ ክፋት የሆኑ ሀሳቦችን ወደ አእምሯችሁ ስልክ እናንተ ምንድን ነው ማድረግ ያለባችሁ? በጌታ በኢየሱስ ክርስቶስ ስም ይህንን ሀሳብ ይዘህ ሂድ ወይ ደግሞ ታሰር ብላችሁ ማሰር መገሰጽ መቻል አለባችሁ ማለት ነው። ያኔ ይደነግጣል። ያኔ ተባነነብኝ፣ ተነቃብኝ፣ ወይኔ ብሎ ከእናንተ ይሸሻል ማለት ነው። እዛው ብቆሙ እንኳን ስለተነቃበት ይደነግጣል። መደንገጡ ደግሞ እናንተ ነፃ እንድትሆኑ ስለሚያደርጋችሁ በተቻላችሁ መጠን እንዲህ አይነት ሀሳቦችን ሲያመጣባችሁ የእሱ መሆኑን አውቃችሁ ከአእምሯችሁ ላይ ገና ወደ እናንተ ገብቶ ቦታ ሳይይዝ ወይ ደግሞ አእምሯችሁን ሳይቆጣጠር ቶሎ ብላችሁ በጌታ በኢየሱስ ክርስቶስ ስም ከኔ ላይ ሂድ፣ ደግሞ በናዝሬቱ በኢየሱስ ክርስቶስ ስም ከኔ ላይ። ሌላኛው የእሱ የሚያመጣላችሁን ሀሳብ ለማምለጥ ምንድነው ማድረግ ያለባችሁ? እሱ መጥፎ ነገር ወደ አእምሯችሁ ሲያመጣ እናንተ ደግሞ ወይ ስብከትን የምትወዱትን ስብከት ወይ ደግሞ የምትወዱትን መዝሙር በመክፈት ከሱ ሀሳብ ውስጥ ወጣችሁ አእምሯችሁን መልካም ወደሆነና ለመጣንበት ዓላማ እንዲቆም ማዘዝና መምራት መቻል አለባችሁ ማለት ነው። ግጥሙን ስታነቡ ወይ ደግሞ መንፈሳዊ መዝሙሩን ስታዳምጡ ወይ ደግሞ መንፈሳዊ ስብከትን ስታዳምጡ በፊት እሱ ለክፋት ወይ ደግሞ ለዝሙት፣ ለተንኮል ያሰበውን እናንተ አእምሯችሁን ወደ መልካም እግዚአብሔር ወደሚፈልገው መንገድ ትመሩታላችሁ ማለት ነው። እና እንደዛ ማድረግ አለባችሁ ግዴታ። የመጣችሁበት ዓላማ ይህ ስለሆነ ለመልካም ለጽድቅ ስለሆነ ማለት ነው። አምስተኛው ንስሐ መግባትና መቁረብ ነው። ይህ ትልቁ የአጋንንት ኒኩላር ነው ማለት ነው። የሚገርማችሁ ነገር አጋንንት የሚጠላ ሰው ንስሐ የሚገባና የሚቆርብ ሰው ነው። ምክንያቱም አንድ ሰው ንስሐ ከገባና የሚቆርብ ከሆነ በየጊዜው አጋንንት ስልጣኑን ያጣል ማለት ነው። እሱ የነገሰበት በአንተ ኃጢአት ላይ፣ በአንተ ክፋት ላይ፣ በአንተ መጥፎ መሆን ላይ ስለሆነ ከዚህ ነፃ የምትሆነው ንስሐ ስትገባ ነው። ንስሐ ስትገባ ደግሞ ከዚህ ሙሉ በሙሉ ነፃ ትሆናለህ። ነፃ ስትሆን ደግሞ እሱ በአንተ ላይ ያለውን ስልጣን እጅግ በጣም ያጣል ማለት ነው። ያኔ ስትቆርብበት ደግሞ መንገዱ ሁሉ ይዘጋጋበታል። ስለዚህ የእሱ ስልጣን በአንተ ኃጢአት ላይ ቆሞ አንተን መከራከር፣ አንተን መክሰስ ስለሆነ አንተ ንስሐ በምትገባበት ሰዓት እሱ ዋጋ ያጣል፣ ኃይል ያጣል። እግዚአብሔር መንፈስ ቅዱስ አንተን ይቀርባል። ያኔ ደግሞ እሱ ከአንተ ይሸሻል ማለት ነው። ይህ ዋነኛው አጋንንትን የእሱን ፈተና የምናመልጥበት ትልቁ መፍትሄ ነው ማለት ነው። ስለዚህ ይህ 15 ቀን ንስሐ ገብተን ንስሐ አባቶቻችን አናግረን ንስሐ ገብተን ቆርበን
ትልቅ ኃይል የምናገኝበት ነገር ስለሆነ ይህንን አጋጣሚ ተጠቅመን የእሱን ስራ ውስጣችን የተቀመጠው መተትም ሆነ ዛርም ሆነ በውስጣችን የተደበቀውን የምናሸፍንበት መንገድ አንደኛው መንገድ ይህንን ንስሐ አባታችሁን አናግራችሁ ንስሐ ገብታችሁ በመቁረብ ውስጣችን የተደበቀውን ዲያብሎስ ማስወገድ መቻል አለብን ማለት ነው። ይህ ትልቁ የእሱን ሴራ የምንሰብርበት ትልቁ መፍትሄ ስለሆነ እንዳትሰናኩ እግዚአብሔር ስም አሳስባችኋል። ስለዚህ የምትቆርቡና ንስሐ የምትገቡ ከሆነ ፍጹም ሰላም ታገኛላችሁ ማለት ነው። ፍጹም ሰላም ደግሞ የምታገኙ ይህን ስታደርጉ የእግዚአብሔር መንፈስ ወደ እናንተ ስለሚቀርብ የእግዚአብሔር መንፈስ ጥበቃውን ስለሚያደርግላችሁ ፍጹም የሆነ ሰላም ታገኛላችሁ። በሰላም ጸሎታችሁንና ሱባኤያችሁን ጀምራችሁ ጨርሳችሁ እንድትወጡ ይህ ይረዳችኋል ማለት ነው። ምክንያቱም እግዚአብሔር እናንተን ለመቅረብ መንገድ ስለሚያገኝ። ስድስተኛው አንደበትን ሳይለንት ማድረግ ነው። አንደበትን መቆጠብ። እንግዲህ እኛ ሱባኤ ስንገባ አጋንንቱ የራሱ የሆነ ፈተናዎች ስላሉ እንድናወራ ያደርጋል ማለት ነው። በሐሜት እንድንጠመድ ያደርጋል፣ በጨዋታ እንድንጠመድ ያደርጋል፣ በክርክር እንድንጠመድ ያደርጋል። ያልሆነ ነገሮችን አምጥተን እንድንከራከር መንገዶችን ይከፍትልናል ማለት ነው። ይህ ደግሞ እኛ ውስጣችንን የሄድንበት ዓላማ የእግዚአብሔር ኃይል ወደኛ እንዲገባ ስለሆነ ይህንን ስናደርግ እግዚአብሔር ወደኛ መግባት ስለማይችል ማን ይገባል ማለት ነው? አጋንንቱ ወደኛ ወደ ውስጣችን ይገባል ማለት ነው። ይህ ደግሞ ባዶ ያደርገናል። ስለዚህ ባዶ ሲያደርገን ውስጣችን ገብቶ እንድናወራ እንድናማና ሌላ ሀሳብ ውስጥ ሌላ ክፋት ውስጥ እንድንገባ ሊያደርግን የሚችል አጋንንት በእኛ ውስጥ ይሰፍራል ማለት ነው። ምክንያቱም ባዶ ስለምንሆን፣ ምክንያቱም በሐሜትና በተለያየ ነገር ተጠምደናል። ይህ ደግሞ የእሱ ቤት ይሆናል፣ የአጋንንቱ ቤት እናደርጋለን። እኛ ራሳችን በገዛ እጃችን ለእሱ ክፍት አድርገናል ውስጣችን ነው ማለት ነው። ስለዚህ እሱ ይህንን አጋጣሚ ተጠቅሞ እንዳይጫወትብንና ጸሎታችንን ሱባኤያችንን እንዳስተጓጎልብን ምንድን ነው ማድረግ ያለብን? አንድ ከሰዎች ጋር ያለንን ንግግር ወይ ደግሞ ከሰዎች ጋር ያለንን ጸብ ማቆም አለብን ማለት ነው። መቀነስ አለብን ማለት ነው። ክርክሩንም መቀነስ አለብን፣ ሐሜቱንም መቀነስ አለብን፣ ወሬውንም መቀነስ አለብን። ገደብ ልንሰጠው ይገባል ማለት ነው። ምክንያቱም የመጣንበት ዓላማ እኛ ጸልየን ልንድን ስለሆነ ጸልየን የሆነ በረከት ልናገኝ ስለሆነ እሱ ደግሞ ይሄንን ሊያሳጣን ስለሆነ ንግግራችንን ተቆጣጥረን ከሱ ወጥመድና ከሱ ሴራ ልንወጣ ይገባል ማለት ነው። ሰባተኛው ስግደትን ልማድ ማድረግ ነው። ስግደትን ማብዛት፣ በየሰዓቱ ስግደቶችን ማብዛት እጅግ በጣም እሱን እንድናሸንፍ ይረዳናል ማለት ነው። የሚገርማችሁ ነገር ሴጣን በትዕቢት ነው የወደቀው ማለት ነው። ስለዚህ እኛ አብዝተን ከልባችን ከውስጣችን የምንሰግድ ከሆነ ስግደትን የምናበዛ ከሆነ እሱ ይዋረዳል ማለት ነው። እሱ ኃይል ያጣል ማለት ነው። እሱ ጉልበት ያጣል። እኛ ደግሞ የእግዚአብሔር ኃይልን እንሰበስባለን ማለት ነው። ስለዚህ ራሳችንን በስግደት ማጥመድ አንዱ እሱ ዋጋ የሚያጣበት ኃይል የሚያጣበት መንገድ ስለሆነ ራሳችንን በስግደት ማጥመድ አለብን ማለት ነው። እሱን ደግሞ ታጠምዱታላችሁ በብዛት ከስግደት ጋር የምታደርጉ ከሆነ ስፔሻሊ አሁን በቀላሉ 3 ሰዓት ላይ 64 የምትሰግዱ ከሆነ 6 ሰዓት ላይ 64 የምትሰግዱ ከሆነ 9 ሰዓት ላይ 11 ሰዓት ላይ እንደዚህ 64 አቆይታችሁ እንኳን ብትሰግዱ እጅግ ትልቅ ዋጋ አለው ማለት ነው። ምክንያቱም እሱ በትዕቢት የወደቅበት ስለሆነ ስትሰግዱ እናንተ ከፍ ትላላችሁ፣ እሱ ደግሞ ውርደትን ያገኛል፣ ከናንተ ይሸሻል ማለት ነው። ከናንተ ውስጥ ይወጣል ማለት ነው። መቀመጥ ያቅተዋል ማለት ነው። ቢቀመጥ እንኳን እጅግ በጣም ተቃጥሎ ተሰቃይቶ ሌላ ነገር ማድረግ ያቅተዋል ማለት ነው። ምክንያቱም ስግደቱ እጅግ በጣም ስለሚያቃጥሉ። ስለዚህ በርትተን ልንጸልይና ልንሰግድ ይገባል ማለት ነው። ስለዚህ አንደኛው ፈተናውን የምንወጣበት ስንሰግድ ነው ማለት። ስንሰግድ አእምሯችን ነፃ ይሆናል፣ እሱ ከኛ ይወጣል፣ እኛ ሙሉ እንሆናለን። እሱ ደግሞ ከኛ የሚሸሽበት ትልቁ ጦራችን የሱ ትልቁ ጦር ነው ማለት ነው። 8ኛው መንፈሳዊ መጽሐፎችን ማንበብ ነው። ስለዚህ እግዚአብሔር ቤተሰቦች አእምሯችን ባዶ ሲሆን ማለት ነው፣ አእምሯችን ባዶ ሲሆን ሴጣን ያንን ባዶ አእምሯችን ተጠቅሞ የራሱን ሐሳብ አምጥቶ አእምሯችን ውስጥ ይሞላል ማለት። የራሱን ክፋት፣ የራሱን የዝሙት ሴራ፣ የራሱን የተንኮል፣ የሐሜቱን ሌሎችንም ሰብስቦ በእኛ ጭንቅላት ውስጥ ባዶ ያገኘ ቦታ ላይ ይሞላል፣ ልባችን ላይ ክፋትን ይሞላል ማለት ነው። ስለዚህ ይህ ነገር እንዳያደርግ እኛ በተቻለ መጠን መጽሐፍቶችን ማንበብ ነው። ስለዚህ ከሱ ፈተና ለመላቀቅ አንደኛው መጽሐፍ ቅዱስን ማንበብ ነው። ሁለተኛው የቅዱሳን ገድላትን ማንበብ እጅግ በጣም ይጠቅማል። ሶስተኛ ደግሞ የእመቤታችን የሰራችው ተአምር
መጽሐፍቶችን ፈልገን ማንበብ ግዴታ ነው ማለት ነው። የሆነ መጽሐፍቶችን ፈልገን ያንን ማንበብ እጅግ በጣም እሱ እንዲቸገር ያደርገዋል ማለት ነው። ምክንያቱም ንባብ መንፈሳዊ እውቀትና መንፈሳዊ ብርሃንን ስለሚሰጠን በውስጣችን የመንፈሳዊ ኃይል በእኛ ይሰበሰባል። የመንፈስ ቅዱስ ኃይል እኛን ለመርዳት ይመጣል ማለት ነው። ክፋት ወደ እኛ ሊመጣ አይችልም። ምክንያቱም እኛ እያሰብን ያለነው ይህ መንፈሳዊ ስራ ላይ የተሰማራው መጽሐፍ ስለሆነ የተሰጠው መጽሐፍ ስለሆነ የምናነበው አጋንንቱ ይህንን ስናነብበት ከውስጣችን በኖ ይጠፋል ማለት ነው። ቢቀመጡ እንኳን እኔ ንገራችሁ ቢቀመጡ እንኳን እየተቃጠለ ነው የሚኖር ምንም ምቾት ሳይሰማና የራሱን ስራ መስራት ያቅጠዋል ማለት ነው። ቢቀመጡ እንኳን እርግጠኛ ነኝ ደግሞ አምናችሁ የምታደርጉትን ስለሆነ አምናችሁ ይህንን ስታደርጉ እሱ ከእናንተ ውስጥ ይሸሻል ማለት ነው። 9ኛው ምጽዋትና የበጎ አድራጎት ስራዎችን ነው ማድረግ ያለብን ማለት ነው። እንግዲህ ፍቅር ባለበት አጋንንት መኖሪያ የለውም ማለት ነው፣ ቦታ የለውም። ስለዚህ ፍቅር ባለበት ቦታ ጾም ያለ ፍቅርና ያለ መጽዋት ፍሬ ስለሌለው እኛም ደግሞ ይህንን አውቀን አጋንንቱ ይህንን እንዳናደርግ ስለሚከለክለን መጽዋት ልናደርግ ይገባልና በፍቅር ለተቸገሩ ሰዎች እዛ ውስጥ ለታመሙ ሰዎች አንዳንድ ነገሮችን ማድረግ ግድ ይለናል ማለት ነው። ምክንያቱም ይሄ ነገር እሱ አንድ የሚወድቅበትና አንድ በጣም የሚሰበርበት ነገር ቢኖር መጽዋት ማድረግ ነው። መጽዋትን ደግሞ ስናደርግ በፍቅር ነው መሆን አለበት። ይህ ደግሞ ባለበት ቦታ እሱ መኖር አይኖረውም ማለት ነው። አንድ ለምሳሌ ቤተክርስቲያኑ ማጽዳትም ሊሆን ይችላል። እዛ ቤተክርስቲያኑ ውስጥ ያሉትን የበረከት ስራዎችን መስራት፣ መታዘዝ፣ ለአባቶች መታዘዝ፣ አንዳንድ የሚሰሩ ጉልበት ስራዎችም ካለ እነሱም መርዳት ግዴታ ነው ማለት ነው። ምክንያቱም ይህንን ስናደርግ በዚህ ነገር ስለሚወርቅ በዚህ ነገር ስለሚያፍር ውስጣችን ሆኖ እሱ ይሸማቀቃል ማለት ነው። በጣም የሚከለክለን ነገር ቢኖር አንድ መጽዋት ነው። ሁለተኛ ደግሞ የበረከት ስራ እንድንሰራ አይፈልግም። ያንን ከሰራን የሱ ነገር ስለሚፈርስበት የግዴታ ማድረግ ያለብን ነገር ቢኖር የበረከት ስራና መጽዋዕትን ማድረግ ግዴታ ነው ማለት ነው። የበረከት ስራ ላይ በተለይ በጣም ጠንክራችሁ ከሰራችሁ እርግጠኛ ነኝ ብዙ የሱን ሴራ የሱን መርዝ የምትሰሩበት የሱን ወጥመድ የሱን ፈተና የምታሸንፉበት ነገር አንድ የበረከት ስራ መስራት ነው። ሌላኛው ደግሞ መጽዋዕት ማድረግ ነው። ስለዚህ እነዚህ ነገሮች እያደረጋችሁ የሱን ሴራ ማክሸፍ መቻል አለባችሁ ማለት ነው። 10ኛው ተስፋ አለመቁረጥ ነው። ትልቁ የሰይጣን ወጥመድ ማለት ነው ተስፋ ማስቆረጥ ነው። ምን እያለ ነው የሚያስቆርጣችሁ? አንተ ኃጢአተኛ ነህ፣ ጾምህ ዋጋ የለውም፣ ስግደትህ ዋጋ የለውም፣ ቅዳሴ ብታስቀድስም ዋጋ የለውም፣ ብትሰግድም ዋጋ የለውም እያለ የበረከት ስራ ብትሰራም አንተ ዋጋ የለህም እያለ አንተን ተስፋ ማስቆረጥ ነው ማለት ነው። ይህንን ሁም ብሎ ነው የሚያደርገው። ምክንያቱም ውጭ ላይ የሰራውን በፊት ንስሐ የገባበትን ኃጢአቶችን እያስታወሰ አንተ ተስፋ ቆርጠ የጀመርከውን ሱባኤ ጥለ እንድትወጣ ብዙ ነገሮችን በአእምሮ ላይ ይልክልሃል ማለት ነው። ብዙ ነገሮችን በሰው ላይ እንኳን አድሮ አንዳንድ ምክንያቶችን ይጽፍልሃልና ጥንቃቄ ልታደርግ ይገባል ማለት ነው። የእሱ ዋና መሳሪያው አንተን ተስፋ ማስቆረጥ ስለሆነ ማለት ነው። ፈተናው ቢበዛባችሁ እንኳን ፈተናው ጭንቀቱ መከራው ቢበዛባችሁ እንኳን እናንተ እንደምን ብድግ ብላችሁ ሌሊትም ተነስታችሁ ጓደኞቻችሁን ቀስቅሱኝ እንኳን እያላችሁ መጸለይ ለጸሎት መነሳት መቻል አለባችሁ ማለት ነው። ምክንያቱም እግዚአብሔር እኛ ደካማ መሆናችንን ያውቃል። ትልቁ ነገር የሱን ሴራና የሱን ወጥመድ አውቀንበት ወደ እግዚአብሔር መንገድ ተመልሰን በሱ መንገድ ውስጥ ሆነን ከሱ ጋር ሆነን ጸሎታችን መቀጠሉ ነው እግዚአብሔር የሚፈልገው። ምክንያቱም እግዚአብሔር ደካማ መሆናችንን ያውቃል። ዋናው ነገር እኛ ወደሱ ተመልሰን ወደሱ መንገድ ሄደን ጸሎታችንን መቀጠል ነው። ያንን ስንቀጥል ደግሞ እሱ ያለምንም ድርድር ከኛ ጋር ይሆናል ማለት ነው። እሱ እግዚአብሔር የሚፈልገው እኛ ጸሎታችንን እንቀጥል ነው። አጋንንት ደግሞ የሚፈልገው እኛን ተስፋ አስቆርጦ እግራችንን አሳስሮ ቤት ማስቀመጥ ከጸሎቱ አስቆሞን እኛ እንድንተኛ እኛ እንዳንተጋ ማድረግ ነው። ስለዚህ እጅግ በጣም ቀላል ሊመስል ይችላል። ከባድ ቢሆንም ግን እኛ ማድረግ ያለብን ትልቁ የመጣንበት ዓላማ ጸሎት ስለሆነ ዝም ብለን የቻልነውን ያህል ጸሎታችንን መቀጠል መቻል አለብን ማለት ነው። ተስፋ ከቆረጥንለት እጅ እንደሰጣችሁ መቁረጥ አለባችሁ ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ፍልሰታ የድል ወቅት ነው። አጋንንትን የምናሸንፍበት ወቅት ስለሆነ ማለት ነው። እግዚአብሔር ቤተሰቦች እሱ ፈተናውን ቢያበዛብንም ጭንቀቱን ቢያበዛብንም
በእግዚአብሔር ኃይልና በእመቤታችን አማላጅነት በቅዱሳን ተራዳኢነት ተጠቅመን እነዚህን 10 መንገዶችን ይዘን በእውነት ከተጓዘን የሱን አሸንፈን ድል ሆነን የድል ሰዎች ሆነን እንሻገራለን፣ ጾሙን እንጨርሳለን ማለት ነው። የመጣበትን ዓላማ ተግብረን ከእግዚአብሔር የምንፈልገውን ከእመቤታችን የምንፈልገውን በረከት ከክርስቶስ ምሕረትን አግኝተን በሱ አማላጅነት ሱባኤያችንን እንጨርሳለን ማለት ነው። በእውነት ይህንን ካደረግን እርግጠኛ ነኝ ብዙ በረከት ሰብስበንና ብዙ እግዚአብሔር ኃይል መንፈስ ቅዱስን ተላብሰን ጠላታችን ውስጣችን የተደበቀውን ሕይወታችን የያዘውን ሰብረን የምንወጣበት መንገድ ይሆናል ማለት ነው። በእርግጠኝነት ይህን ካረጋችሁ ብዙ ነገር ታገኙበታላችሁ። እንግዲህ ዋናው ነገር ዛሬ አሁኑኑ መጀመር ነው ማለት ነው። ጊዜ መጠስ ሳይሆን አሁኑ ተነስተን አሁን ከነዚህ 10 ነጥቦች እየተመቻችሁና ልትተገብሩ የወሰናችሁን እናንተ በዚህ በኮሜንት ላይ ጻፉልኝ፣ አነቧለሁ። ለቀጣይም እንድሰራ ስለሚጠቅመኝ በኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለሌሎች ወጣቶችም ሌሎች ሰዎችም የበረከተ እንዲሆን ቪዲዮን ሼር በማድረግ እንዲደርሳችሁ አድርጉልኝ። ለቻናላችን አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቻው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።